22ኛው ዓለም አቀፍ የጸረ ሙስና ቀን ትውልድን በስነ ምግባር ተቋምን በአሰራር በሚል መሪ ቃል በአገልግሎታችን ስናከብር ታላቅ ሀገራዊ ኃላፊነት የተሰማን መሆኑን ከልብ እናረጋግጣለን። ሙስና የሀገራችን እድገት የሚያከስም እንዲሁም የሚያመናምን ካንሰር ነው። ልክ የካንሰር በሽታ የሰውነት ሕዋስን ቀስ በቀስ እየበላ ለሞት የሚዳርግ እንደመሆኑ መጠን ሙስናም ቀስ በቀስ እየተስፋፋና ስር እየሰደደ የሀገርን ሕልውና አደጋ ላይ ይጥላል። እኛ የኢትዮጵያ መድኃኒት አቅራቢ አገልግሎት አመራሮችና ሰራተኞች ይህንን የሀገርና የጤና ጠላት በጋራ ልንታገል ይገባል። የኢትዮጵያ መድኃኒት አቅራቢ አገልግሎት የሕዝባችንን ጤና ለመጠበቅ የተቋቋመ እንደመሆኑ መጠን በሥራው ሁሉ ታማኝነት፣ ግልጽነት፣ ተጠያቂነት፣ ፍትሐዊ መርሆችን እንደ መሠረት ይዞ እየሠራ ይገኛል። ሙስና በመድኃኒት የአቅርቦት ሰንሰለቱ ላይ የሚያመጣው ከባድ ጉዳት በቀላሉ የሚታይ አይደለም። የመድኃኒት ተደራሽነት ጥራትን፣ የአቅርቦት ፍትሐዊነትን በቀጥታ ያደናቅፋል። በመጨረሻም የማህበረሰብን ጤና በእጅጉ ይጎዳል። ሙስና በባህሪው ውስብስብ ከመሆኑ አንጻር ሳይከሰት ቀድሞ መከላከል ተመራጭና አዋጭ ስልት በመሆኑ የመከላከል ስራችንን በማጠናከር በቁርጠኝነት የምናከናውነውም ይሆናል። ለዚህም የመረጃ ግልጽነትና ታይነትን ከውጤታማነት ባለፈ ከሙስና የጸዳ ስርዓት ለመዘርጋት ቀጣይነት ያለው ለውጥ ለማስረጽ ትልቅ ሚና ይኖረዋል። እየዘረጋን የምንገኘው አሰራር ስርዓትና የቴክኖሎጂ ትግበራ ብልሹ አሰራርን ለመቅረፍ የተቋማችንን እመርታዎች ናቸው። የተቀናጀ አቅርቦት ሰንሰለት አስተዳደር፣ የኮምፒውተር ስርዓትና ከምርት እስከ ተጠቃሚ ከጫፍ ጫፍ በማቀናጀት ግልጸኝነትና ተጠያቂነትን ለማስፈን ሚና ያላቸው ሲሆን ከጤና ተቋማት በማስተሳሰር በየደረጃው ያለውን ግብአት ብክነትና ሌብነትን ከሚመለከተው አካል ጋር በመቀናጀት በተግባር እንታገላለን። የኢትዮጵያ መድኃኒት አቅራቢ አገልግሎት የዛሬውን የጸረ ሙስና ቀን አከባበር ወደ ዘላቂ ተግባር በመቀየር ሙስናን የማይታገስ እና የሕዝብ ጤናን በቅድሚያ የሚያስቀምጥ ተቋም እንዲሆን በጋራ እንድንረባረብ አሳስባለሁ። ስነ ምግባርና ጸረ ሙስና ትግላችን ውስጥ ቁልፉ ነገር የአመለካከት ነው። ስለዚህ የምንገነባው ትውልድ ስነ ምግባር ያለበት፣ እኛ ደግሞ የተሸከምነው በጣም ሴንሲቲቭ የሆነ ለሕይወት፣ ለእናቶች፣ ለሕፃናት ግብአትን የምናስተዳድር ያንን የምናደርስ ትልቅ ተልዕኮ ያለን ተቋም እና ሰራተኛ ስለሆነ እኛ ጋር በየትኛውም ደረጃ ቀደም በአራቱ በተገለጸው በሙስና አይነቶች በተለይ ሲስተሚክ በሆነ የስቴት ካፕቸር የሆነ ሙስና የለም በሀገር ደረጃ ቢባልም በየትኛውም ደረጃ በፒቲም ደረጃ በትልቅ በግራንድም ደረጃ የሚደርሰው ግን ሕፃናት ላይ እናቶች ላይ ትልቅ አደጋ የሚያስከትል ስለሆነ ያንን በመረዳት ከማውራት በላይ መመዝገብ ሀብት በዛ ልክ ትራንስፓረንት መሆን ትልቅ ስራ ነው። ነገር ግን ከዛ በላይ በህይወት መኖር ያስፈልጋል፣ በተግባር መኖር ያስፈልጋል። ዋናው በዛ ልክ ከተዘጋጀን ሞራል ቫሉያችን ከፍ ያለ ከሆነ ለህዝባችን ጥሩ ስራ የምንሰራበት በዚህ ንቅናቄ ትልቅ ስራዎች በተለይ አሁን ምዝገባ ላይ ቀደም ሪፖርቱን እያየው ነው። ትልቅ ፕሮግሬስ የታየበት ነው። ነገር ግን በዋናነት በአመለካከት በተግባር አርአያ እንዲሆን እንግዲህ ማሳረጊያው ላይ ጥሪ ያቀርባለሁ። ሙስናና ብልሹ አሰራር በመንግስት መስሪያ ቤቶች ውስጥ ተቋማዊ በሆነ መንገድ መከላከል አስፈላጊ በመሆኑ ነው አንዱ የተቋቋመበት ዓላማ። እንግዲህ ሙስናና ብልሹ ምን ባለበት ምን አይጠፋም እንደሚባለው የመንግስት ተቋማት ውስጥ ሙስናና ብልሹ አሰራር አይጠፋም ተብሎ ስለሚታሰብ አትሊስት በሀሳብ ወይም በመሪ ደረጃ እንዲቋቋም ታስቦ ነው ማለት ነው የተቋቋመው። አንደኛው ዓላማው የሀብት ምዝገባ ፕሮግሬስን ነው የምናየው። በዋና መስሪያ ቤት ደረጃ ዩዘር ኔም እና ፓስወርድ ያገኘ ሰው ወይም መቶኛ ጋር ምዝገባውን ያከናወነ ሰው ወደ 536 ሰው ይሄን ፈጽመዋል ማለት ነው። ከዚህ ውስጥ ወደ 516 ሰው ደግሞ ሰርቲፋይ ሆነዋል፣ ሰርቲፊኬት አግኝተዋል ማለት ነው። ስለዚህ ስቲላ በፐርሰንት ስናየው አፈጻጸማችን 92.8
8 አካባቢ ነው። አሁን ዋና መስሪያ ቤት ሲደመር ቅርንጫፎችን በሙሉ ስንደምር 76.3 አካባቢ ይመጣል። 76.3 አካባቢ ይመጣል። አቨሬጅ እንደ አገልግሎት ማለት ነው፣ እንደ ተቋሙ እንደዛ ይመጣል። ስለዚህ 20 ምናምን ፐርሰንት ይቀረናል ማለት ነው። እንደ አጠቃላይ 76 ነጥብ ምናምን የተባለችዋን ፖይንት በአንድ ሳምንት ውስጥ 100 እናደርሳታለን። አክሽን ፕላን ነው የምንወስደው።